ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሁሉ አማን? እኔ እግዚአብሔር ይመስገን ደህና ነኝ። በእረፍቴ ጊዜ የሆነ ድርጅት ደውሎ ጠርተውኝ እዛ በነፃ አገልግሎት ለመስራት ሄጄ ነው። ይሄ ዳቦ እንደዚህ ቆርጬ በቱናና በማዮኒዝ በሽንኩርት የተደባለቀ ቱና እዚህ ላይ ቀባለሁ። ይሄ የኔ ድርሻ እኔ ይሄን መስራት እፈልጋለሁ ብዬ ወስጄ ነው። ብዙ ሰዎች አሉ የተለያየ ምግብ የወሰዱ ይሄ ምግብ እንደዚህ እንሰራና ጎዳና ላይ ያሉ ሰዎች ጠርተው እነሱ ይጠሩና በአንድ አዳራሽ ውስጥ ይመግቧቸዋል ማለት ነው። ይሄ ነገር ኢትዮጵያም አለ። በመንገድ ላይ ላሉ ሰዎች የተዘጋጀ እያዘጋጀን ነው ማለት ነው። የተለያየ ብዙ አይነት ምግቦች ናቸው ያሉት። በእረፍት ቀን እሁድ ቀን እንደዚህ ሲጠሩኝ ሄጄ አግዛለሁ ማለት ነው። በዚህ መልኩ እየሰራሁ ነው። ያው መጀመሪያ ቪዲዮ አልቀረስኩላችሁም ቱናው እንዴት ያው ቱናውን ክፍት እያረኩኝ ማዮኔዝ፣ ሽንኩርት፣ የተለያዩ ቅመማ ቅመሞች አሉ እንደሱ ነው የለወስኩት። አመሰግናለሁ።